ማነው ጀመርሻ? ኧረ በእናትሽ ማንም አይደለም። እኔ ያሰብኩት ካናዳ ለመሄድ ነው። ካናዳ አግብቶ ይዘሽ ልሄድ ነው ካናዳ። ኦ ማይ ጋድ መቼ? ምንም ነገር የለም አልኩሽ እኮ። ለምንድን ነው የማታምኚኝ? እሺ ሩቢ በጣም አመሰግናለሁ። አሃ ሩቢ ነው ስሙ። ምንም ነገር የለም አልኩሽ እኮ። ለምንድን ነው ነገር አውቀናል። አሁን መተዋወቅ ቀረን። እሺ በቃ ዛሬ አስተዋውቅሻለሁ። ነይ እንሂድ። ጥሩ ነው። እዚህ ነው የሚሰራው። ምንም ነገር የለም አልኩሽ እኮ። ተይ እባክሽ ተይ። እንኳን ደህና መጣችሁ። ስለ ሩቢ ቪዛ ኢንፎርሜሽን ፈልገን ነበር። ሩቢ ቪዛ ካናዳንና አውሮፓ ሀገራትን ጨምሮ የስራ ፍቃድ የሚያስመጣ ካምፓኒ ነው። ከ2 እስከ 3 ዓመት የሚቆይ ኮንትራት መምራችሁ መመለስ ብትፈልጉ የእናንተ ፍቃድ ነው። እዛ ሀገር ላይ ስትሄዱ ካምፓኒ ፉል አኮሞዴሽን ነው ከቨር የሚያደርገው። ቤት፣ ምግብ፣ ጤና፣ ትራንስፖርት ከደሞዛችሁ ውጪ ከቨር ያደርጋል ማለት ነው። እቺ በእርግጠኝነት ህይወቱ ናት። አንቺ አሁንም ምንም አይገባሽም እንዴ? ምንም ነገር የለም። በሩቢ ቪዛ ነው አፕላይ አድርጌ ውጪ መሄዱ አልኩሽ እኮ። እቺን ተያት በእናትሽ። ውጪ ነው ያለው። ውጪ ነው ያለው። በእርግጠኝነት ውጪ ነው። በቃ